ለአጣን የወረደ ለጻድቃን ይተርፋል የሚሉት አባባል አለና የሀገሬ ሰው እንግዲህ በሳውዝ አፍሪካ የምንገኝ ኢትዮጵያና ኤርትራውያኖች በሙሉ እንግዲህ ጁን 30 በጣም በጭንቀት በቃ የሆነ ምጽአት አድርገን አይተነው ነበረ። የሰራዊት ጌታ ግን ሁላችንንም አብዛኞቻችንን ሁላችንም በማለት ጠብቆን እንግዲህ ይኸው ተሻግረን ዛሬ ጁን 3 ላይ ነው ያለነው እና ግን አንድ ነገር መናገር እፈልጋለሁ። ማለት ጁን 30 በእኛ ጥረት ወማፌር ስላለን ወረቀት ስላለን የሆነ ሴኩሪቲ ስለቀጠርን ወይ ደግሞ የሆኑ የዚህ ሀገር ሰዎች አጠገባችን ስላሉ ያለፍነው እንዳይመስለን። በየእምነት ቦታዎቹ የተጸለየው ጸሎት የሰራዊት ጌታ ልዑል እግዚአብሔር ነገሮችን ከልሎ ነው ይህንን ነገር ያሳለፈንና በዕለቱም አብዛኞቻችን ኦንላይን ጉዳዮቹን ለመከታተል ስንገባ የኛ አበሻው ስደተኛው በየቤቱ ኦንላይን ከፍቶ ይሰራ የነበረው አብዛኛው ሰው it was wrong ማለት በጣም በሚያሳዝን ሁኔታ የሚጠጡ መጠጦችንና የተለያዩ አላስፈላጊ ነገሮችን አድርገን እሱን ይዘን ስንጨፍርና የኛ የረፍት ቀናችን ነው ብለን ስንደንስ ያለን ሰዎች ለእናንተ የመጣ ለሌላው እንዲያተርፍ ጥንቃቄ ብታደርጉ ጥሩ ነው። ዛሬን አሳለፈን ማለት ነገ ሌላ ነገር አይሆንም ማለት አይደለም። እንደውም ከዚህ በኋላ የሚመጣው ነገሮች የሚብሱ ይመስለኛል። የሚብሱ ማለት መስራት በማንችልበት ነገር በቃ የታውንሺፕ ቢዝነስ ለጥቁር ብቻ በሚል መሰንትን የተነሱ በጣም ብዙ ሰዎች ስላሉ በወረቀታቸው አትሰሩም የሚለው ነገር ላይ ብንመጣ ምን እንደምንሆን ደግሞ አስቡ። አሁን ወረቀት የሌላቸውን ሰዎች እናስወጣ ነው ጭቅጭቁ። ትንሽ ቆይቶ ደግሞ ወረቀት ያላቸው መስራት አይችሉም የሚለውን ነገር ለሚያይዘው የሚሯሯጡ ሰዎች ስላሉ አሁንም ቢሆን አንዳንድ ጊዜ ብልጥ ሰው ችግርና ጥይትን ለጥ ብሎ ነው የሚታለፈው የሚባልናልና ለጥ ብለን በእግዚአብሔር ተደግፈን የነገን ተስፋ ማድረግ ሲገባን ልክ በራሳችን በጉልበታችን በአቅማችን እንዳደረግን የምናደርግና በተለያዩ ፕላትፎርሞች ላይ እየወጣን በጣም መጥፎ ቆሻሻውን ስድቦችን የዚህ ሀገር ሰዎችን የምንሰድባቸው ሰዎች ልብ ብንገዛ ጥሩ ነው። ምክንያቱም የዚህ ሀገር ሰው ከ95% በላይ እርግጠኛው የምነግራችሁ ጥላቻ የለውም። ዜኖፎቢያ የሚባል ወይ ደግሞ አፍሮፎቢያ የሚባል የላቸውም። በቃ ጥቂት የተወሰኑ ሰዎች ናቸው እንዲህ አይነት ነገሮችን የሚያንቀሳቅሱት። እንደዚህ ተከታይ ያላቸው ፕላትፎርም ላይ ያሉት ሰዎች ነው እንጂ የምንሸጠው ለነሱ፣ የምንገበያየው ከነሱ ጋር፣ የምንኖረው እነሱ ቤት ጋር ነው። እዚህ ሀገር ሰዎች እኛን አንድ ቀን ለማጥፋት ቢፈልጉ ማለት ነው ወይ ደግሞ ከዚህ ሀገር ለማውጣት አንድ ቀን ብቻ በቂያቸው ነው። በራቸውን መዝጋት ነው። ስለዚህ አንድ ቀን በራቸውን ቢዘጉብን እኛም ሰርቫይቭ እናደርግ ሰዎች አይደለንም። ግን የእግዚአብሔር እርዳታ ሆኖ ነገሮችን እየከለለልን እየሸፈነልን እንደ ኃጢአታችንና በጣም እንደምንመጻደቀው ሳይሆን እግዚአብሔር ረድኤት በረከት እየሆነን እስካሁን ድረስ እዚህ ሀገር ላይ ኖረናል። ብዙ ዓመት ኖረናል። ከዚህ በኋላም ደግሞ እግዚአብሔር እንደፈቀደው እንኖራለን። ግን አሁን እኛ ነገር ፈላጊዎች እኛ እየሆንን ነን። በተለያየ ፕላትፎርሞች ላይ የተለያዩ ነገሮችን ይዘን ወተን የምናስተላልፍ ሰዎች እነሱ አብዛኛውን የሚገኙበት ቲክቶክ ላይ ይሁን ፌስቡክ ላይ ይሁን አላስፈላጊ ያውም ደግሞ በሚያምር እንግሊዘኛ ልበለው በጣም አስቀያሚ በሆነ እንግሊዘኛ የምንጽፈውና የምንናገረው ነገር እግዚአብሔርን በጣም እኛን እያስገመተን ነውና ፕሊዝ እኔ እንደ አንድ ሳውዝ አፍሪካ ውስጥ እንደሚኖር ነዋሪ ሳውዝ አፍሪካን በጣም ነው የምወዳት። ህዝቦቿንም በጣም ነው የምወዳቸው። በጣም የዋህና በጣም ምርጥ ሰዎች ናቸው እና ያው ይሄ ማለት በመሃል የሚረብሹ ሰዎች ወይ ደግሞ እንደዚህ አይነት ነገር እንትን የሚሉ ሰዎች የሉም ለማለት አይደለም። ግን እንዲህ አይነት ነገሮችን ረገብ ብንል በምንሰራበት ቦታዎች በሙሉ በምንችለው አቅም ከሙኒሲፓሊቲ የሚወጡ ወረቀቶችን በአግባቡ ቶሎ አድርገን ብንፈጽም፣ የተለያዩ ቤት ውስጥ ያሉትን ነገሮችን አላስፈላጊ እንሸጣቸዋለን ብለን የምናስባቸውን ነገሮች ረገብ ብናደርግ፣ የቤታችንን የሱቅ ቦታችንን ጽዳት ብንጠብቅ፣ እንደዚህ በጣም የሚታዩ ፐብሊክ ቦታዎች ላይ አላስፈላጊ ይሄ ኦል አይዝ ኦን ሚ የሚለው የለም ሁሉም ሰው እኛን እንዲያይ
የሚያደርግ ነገሮችን ረገብ ብናደርግ ይህንን ጥሩ ብለን የማናስበውን ቀን እንደ ታሪክ እናልፈውና እንደዚህም ነበር ብለን የምናልፍበት ጊዜ ሊኖር ስለሚችል እኛ አካሄድ ግን ቶሎ አስወጡን ይመስላልና መውጣት የማይፈልጉ ቤተሰቦቻቸውን የሚያግዙ ልጆች የወለዱ በጣም ዲሰንት የሆኑ ደግሞ በጣም ምርጥ ብዙ አበሾች እዚህ ሀገር ላይ ስላሉ ስለነዛ ሲባል እባካችሁን በጣም መሄድ የፈለጋችሁ ሰዎች ሂዱልን ያሏችሁና መሄድ ትችላላችሁ። ግን በጣም እንደዚህ በጣም አላስፈላጊ የሆኑ ግቦች የምንፈጥር ሰዎች ግን ምንም ጭብጥ ነን፣ አንድ ጭብጥ ነን። የጁን 30 እኮ ታየኩ። ማነው ሱቁን የከፈተ? ከሰዓት በኋላ እንዳይጥ የተወሰኑ ሰዎች ከከፈቱ በኋላ ነው እያንዳንዱ ሰው ሱቁንም የሆነ ነገሩን የከፈቱ። በቃ በአንድ ቀን እንኳን እኛ መሰጋት የምንችል ሰዎች ነን። ስለዚህ እግዚአብሔርን ረድኤት እያደረግን ነገሮችን ባላንስ እያደረግን ብንኖር ነው የሚጠቅመን እንጂ ይሄ ፌስቡክ ላይ እና ቲክቶክ ላይ የወጡ አላስፈላጊ ንግግሮችን መናገር ለእኛ የሚጠቅመን አይደለንም እና ብንጠነቀቅ ጥሩ ነው። ሰዎቹ በጣም ጥሩ ሰዎች ናቸው። የተወሰነ ቦታ ላይ ነው ችግር ያለው። በየቦታው በተወሰነ ቦታም ቢሆንም የሚቀሰቅሱ በጣም ከኋላ የሚደገፉ በጣም የተወሰኑ ሰዎች ናቸው ነገር እየረበሹ ያሉት። እኛ ግን በያለንበት እምነት አምላካችንን ተደግፈን ረድኤት በረከት እንዲሰጠን አድርገን እዚህ ሀገር የመጣ ነው ሰርተን ለመለወጥ ነው። ተለውጠን ወደምንሄድበት ቦታ እስክንሄድ ድረስ ሰከን ብንል ጥሩ ነው። እዚህ ሀገር ላይ እኛ ብቻ አይደለንም ስደተኞች። ሌሎች ስደተኞችን አይታችሁ እንደሆነ እንደኛ ፊት የሚል የለም። ሁሉም አንገቱን ደፍቶ በጣም ከኛ የበለጠ ምርጥ ስራ የሚሰሩ ፐብሊክ ላይ ያሉ ሰዎች አሉ። እንደው ግብጾችን አንድ ቀን አይታችኋቸው ታውቃላችሁ? በእንደዚህ አይነት ነገር አልጄሪያዎችን አይታችሁ ታውቃላችሁ? የታውንሺፕ ቢዝነስን እኮ በአብዛኛው እነዚህ ሰዎችም ይዘውታል። ቴካዊውን ምኑ የሚሰሩት ታክሾፕ የሚሰሩ አሉ በብዛት ከተማው ላይ ማለት ነው። ግን እንደ አንድ ቀን እንዲህ ፌስቡክ ላይም ሆነ ምን ላይ ምናምን እንደዚህ አይነት ነገር ላይ ፊት ሲሉ አይታችሁ ታውቃላችሁ? የኛ ፊት በሰኔ 30 በጁንቴት የታየ ስለሆነ ሰከን ብንል ይጠቅመናል ብዬ አስባለሁና ይሄንን ነገር ግን ላደረገ በነገሮች ሁሉ ለሸፈነን ሞገስ ለሆነን እግዚአብሔር ምስጋናዬን ለማቅረብ ነው። በዚህ አጋጣሚም በተደጋጋሚ ከተለያየ ቦታ እንዴት ናችሁ ብላችሁ የምትደውሉና ጸሎት የምታደርጉልን ሰዎች በሙሉ እግዚአብሔር ባላችሁበት ረድኤት በረከቱን ይስጣችሁ። ይህንን ለማለት ነው። እግዚአብሔር ይስጥልኝ።